ልባቸው ቅን ለሆነ ቸር ለሆኑ ሰዎች ላኩላቸው በእናታችሁ። በቃ ይሄ ቪዲዮ ይመጥናቸዋል። እስኪ አዳምጠነው እንመለስ። በዚች ምድር ላይ የማይመሰገኑ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በተፈጥሯቸው ሰጪ የሆኑ ሰዎች፣ ከጉልበታቸው አንስቶ እስከ ለበሱት ልብስ ለመስጠት ወደ ኋላ የማይሉ ሰዎች፣ ከልባቸው የዋህ ልብ ያላቸው አዛኝ ሩሩ የሆኑ ሰዎች፣ እንደዛ አይነት ሰዎች ምስጋና ያገኙ። ለምን እንደሆነ ታውቃላችሁ? ወሳጅ በቃኝ ያለ ሁሌ መውሰድ ይፈልጋል። 20 ዓመት ሰጥተውት አንድ ቀን ቢከለክሉት የሚሳደብ አይነት ሰው። አንድ ነገር ልንገራችሁ፣ እንደዚህ አይነቱ የዋህ እንቁ ልብ ያላችሁ ሰዎች ልባችሁን እንዳይወስዱባችሁ፣ ልባችሁን እንዳያጠለሹባችሁ ተጠንቀቁ። ከሰዎች ምንም አትጠብቁ። ካረጋችሁ ደስ እንዲላችሁ ብቻ አይደለም፣ ዋጋችሁ ግን በምድር ሳይሆን በሰማይ። በቃ እኔ በእቺን መጨረሻ ላይ የተናገረችው ነገር በቃ ገዢ ነው። ዋጋችሁ በምድር ሳይሆን በሰማይ ነው። እንዲህ አይነት ሰዎች ማለት ነው በምድር ላይ አይደለም ዋጋችሁ። በምድር ላይ ይሰደባሉ፣ ይተቻሉ፣ ይወቀሳሉ፣ ሁሌ እንደ ሌባ